ሰላም የቪዲዮአችን ተከታታዮች፣ በዛሬው ቪዲዮአችን የጠቆረ ከንፈርን ለማከም የሚረዱ የተፈጥሮ መንገዶችን እናያለን። ወደዛ ከማለፋችን በፊት ከንፈራችን እንዲጠቁር የሚያደርጉት ልማዶች የትኞቹ ናቸው የሚለውን እኒ። አንደኛ፣ ማጨስ። የሲጋራ ጭስ ከንፈርን የማድረቅ የመሰነጣጠቅ እንዲሁም የማጥቆር ባህሪ አለው። ሁለተኛ፣ የፀሐይ ተጋላጭነት። የከንፈራችን ቆዳ በተፈጥሮ ስስና አደጋን መቋቋም የማይችል ነው። ስለዚህም ረጅም ሰዓት ፀሐይ ላይ በምናሳልፍበት ወቅት ከንፈራችን በፀሐይ ብርሃን አማካኝነት የመበላሸትና የመጥቆር እድሉ ከፍተኛ ይሆናል። ሶስተኛ፣ አንዳንድ የከንፈር ማስዋቢያ ፕሮዳክቶች። ከንፈራችንን ለማስዋብ የምንጠቀምባቸው ፕሮዳክቶች በውስጣቸው ፓራቢን ወይንም ፍራግራንስ ካላቸው በእነዚህ ኬሚካሎች አማካኝነት ከንፈራችንን ስለሚያጠቁሩት የትኛውንም አይነት የከንፈር ፕሮዳክት ስንገዛ ከነዚህ ኬሚካሎች የጸዳ ቢሆን ይመረጣል። ከንፈርን ስለሚያጠቁሩ ልማዶች ይህንን ያህል ካልን፣ በመቀጠልም የጠቆረ ከንፈርን እንዴት በተፈጥሮ መንገድ ወደ ነበረበት መመለስ እንደምንችል እናያለን። አንደኛ፣ ኤክስፎሊሽን ወይም የሞቱ የቆዳ ሴሎችን ማንሳት። ኤክስፎሊሽን ወይም የሞቱ የቆዳ ሴሎችን ማንሳት ከንፈራችን በየጊዜው አዲስ የከንፈር ቆዳ እንዲተካና ልስላሴውንም ሆነ ከለሩን ጠብቆ እንዲቆይ ያደርግልናል። ከንፈራችንን በተፈጥሮ መንገድ ኤክስፎሌት ለማድረግ የተለያዩ ስክራቦችን መጠቀም እንችላለን። ከነዛ ውስጥ አንዱ የስኳር ስክራብ ወይም የስኳር ውህድ ማዘጋጀት ነው። ይህንንም ውህድ ለማዘጋጀት 1 የሾርባ ማንኪያ ስኳርና 1 የሾርባ ማንኪያ የተፈጥሮ ማር በመቀላቀል የተቀላቀለውንም ውህድ ከንፈራችን ላይ በማሸት ወይም ማሳጅ በማድረግ ከ2 እስከ 3 ደቂቃ ቆይተን መታጠብ ይኖርብናል። በዚህ ውህድ ውስጥ ስኳር ኤክስፎሌት ለማድረግ የሚያገለግል ሲሆን፣ ማር ደግሞ ከንፈራችን የተፈጥሮ ልስላሴውን እንዲይዝ ያደርግልናል። የስኳር ስክራብ በሳምንት 2 ጊዜ ብንጠቀም ተመራጭ ይሆናል። ሁለተኛው የጠቆረ ከንፈራችንን የምናክምበት ዘዴ ሞይስቸራይዝ በማድረግ ወይም በማለስለስ ነው። ከንፈራችን በተደጋጋሚ የሚደርቅብን ከሆነ የመጥቆር እድሉ ከፍተኛ ይሆናል። ስለዚህም ከንፈራችን እንዳይደርቅ 2 ነገሮችን ማድረግ ይኖርብናል። የመጀመሪያው በቂ ውሃ መጠጣት ወይም ሃይድሬሽን ሲሆን፣ ሰውነታችን በቂ ውሃ ካላገኘ ከንፈራችን እንዲሁም የሰውነት ቆዳችን ደረቅና የተሰነጣጠቀ ይሆናል። ስለዚህም በቀን ቢያንስ ከ8 ብርጭቆ ያላነሰ ውሃ በመጠጣት የቆዳችንን እንዲሁም የከንፈራችንን ልስላሴ ማስጠበቅ ይኖርብናል። ሁለተኛው ከንፈራችንን የምናለሰልስበት መንገድ ደግሞ የተለያዩ የማለስለሻ ፕሮዳክቶችን በመጠቀም ነው። ሁልጊዜ ማታ ማታ ከመተኛታችን በፊት ከንፈራችንን ቫዝሊን ወይም ለማለስነሻነት የተሰሩ ቻፕስቲኮችን በመጠቀም ከንፈራችንን ማለስለስ ይኖርብናል። ይህም ከንፈራችን እንዳይደርቅና እንዳይጠቁር ያደርገዋል። ሶስተኛው ከንፈራችንን ወደ ተፈጥሮ ከለሩ የምንመልስበት መንገድ ደግሞ ብሊቺንግ ወይም ማቅላት ነው። በተፈጥሮ መንገድ ከንፈራችንን ለማቅላት የሎሚና የማር ውህድ መጠቀም ይኖርብናል። አጠቃቀሙም 1 የሾርባ ማንኪያ የሚሞላ የሎሚ ጭማቂ ከ1 የሾርባ ማንኪያ የተፈጥሮ ማር ጋር በመቀላቀል የቀላቀልነውንም ውህድ ከንፈራችን ላይ ተቀብተን ከ10 እስከ 15 ደቂቃ በማቆየት መታጠብ ይኖርብናል። በዚህ ውህድ ውስጥ ሎሚው የአሲድነት ባህሪ ስላለው ከንፈራችንን ፈካ ያለ ቀለም እንዲይዝ ያደርግልናል። ማሩ ደግሞ ለከንፈራችን ልስላሴን ይሰጠዋል። ለተሻለ ውጤት ይህንን ውህድ በሳምንት 3 ብንጠቀም ይመረጣል። አራተኛ፣ የቀይ ስር ውህድ። ቀይ ስር በተፈጥሮ ቆዳን የማቅላት ባህሪ ሲኖረው ቀይ ስርን በተደጋጋሚ ወይም በየቀኑ ከንፈራችን ላይ መቀባት ከንፈራችን ከጊዜ በኋላ ፈካ ያለ ቀለም እንዲኖረው ያደርጋል። ስለዚህም እለት እለት በምንጠቀመው ሊፕስቲክ ፋንታ ቀይ ስርን ብቻውን ወይም ከቫዝሊን ጋር ብንጠቀም ከጊዜ በኋላ ከንፈራችን ቀላ ያለ ቀለም እንዲይዝ ያደርግልናል። ሌላኛው ከንፈራችንን ለማቅላት የሚረዳን ውህድ የእርድና የወተት ውህድ ነው። እርድ በተፈጥሮ ቆዳን የማቅላት ባህሪ ያለው ሲሆን፣ እርድ ከወተት ጋር በመቀላቀል የቀላቀልነውንም ውህድ ከንፈራችን ላይ በመቀባት ለ10 ደቂቃ ቆይተን ረጠብ ባለ ፎጣ መጥረግ ይኖርብናል። ይህንንም ውህድ በሳምንት ከ2 እስከ 3 ጊዜ ከተጠቀምን የተሻለ ውጤት እናያለን። ማሳሰቢያ፣ የተሻለ ለውጥ ለማየት እነዚህን ውህዶች ወይም ዘዴዎች ለተከታታይ 3 እና 4 ሳምንታት መጠቀም ይኖርብናል።